ሰዎች ሁሌም የትኛውን ኤአይ እንጠቀም እያሉ ይወዛገባሉ። ይህን ቪዲዮ ካያችሁ በኋላ የትኛውን መጠቀም እንዳለባችሁ ታውቃላችሁ። ቻትጂፒቲ፣ ክላውድ ወይስ ጀሚናይ? ከቻትጂፒቲ እንጀምር። በአጠቃላይ ጥሩ የሚባል ስለሆነ አብዛኛውን ጊዜ እሱን ብትጠቀሙ እመክራለሁ። በተለይ እንግሊዝኛ የምትችሉ ከሆነ ቻትጂፒቲን ተጠቀሙ። ወደ ክላውድ እንመለስ። እውነቱን ለመናገር ከሶስቱ በጣም ብልህና አስተዋይ ክላውድ ነው። የጻፋችሁትን ብቻ ሳይሆን በትክክል ምን ለማለት እንደፈለጋችሁ እንደጠየቃችሁት በደንብ ይረዳል። ግን ችግሩ ሙሉ በሙሉ ነፃ አይደለም። የአጠቃቀም የ8 ሰዓት ገደብ አለው። ስለዚህ ለአስፈላጊና አንገብጋቢ ለሆኑ ጉዳዮቻችሁ ብቻ ተጠቀሙት። ጀሚናይ ፈጣን የጉግል ፍለጋንና ነገሮችን በፍጥነት ለማረጋገጥ ስትፈልጉ አሪፍ ምርጫ ነው የሚሆነው። ከየትኛውም ኤአይ ግን አማርኛን በመረዳትና በአማርኛ በማውራት ከጀሚናይ የሚወዳደር የለም። አንዳቸውም ቢሆን በሁሉም ነገር ምርጥ አይደሉም። አንዱን ካንዱ ለምን ይጠቅመናል የሚለውን ማወቅ ይኖርብናል። እነዚህ ሞዴሎች ታዲያ በየወሩ ይለወጣሉ። እንዴት እንደሚጠቀሙባቸው መማር ግን አይለወጥም። እናም እኔ እያሳየኋችሁ ያለሁት እሱን ነው። ቀጣዩ የኤአይ እውቅና ክፍል ላይ ደግሞ የትኛውን ኤአይ ስትጠቀሙ የተሻለ መልስ ለማግኘት ከአፕሊኬሽኖቻቸው ላይ ምን ማድረግ እንደሚጠበቅባችሁ ነው። ታዲያ እንዳያመልጣችሁ ፎሎ ማድረግ አትርሱ።